ስፖርት ነው። ውይ አልቀረብህም። ከበላው በኋላ አይደርስም ስፖርቱ። ኧረ ተይ እማዬ፣ ስንቴ ነው የምነግርሽ? ቁርስ ተበልቶ ስፖርት አይሰራም። ማን ነው ደግሞ እንደዛ ያለው? ወሬኛ። እንደውም አንድ ነገር አስታወሽኝ። አንድ የግሪክ ፈላስፋ ምን አለ መሰልሽ? የግሪክ ፈላስፋ ማን ነው እባክህ? አይ ስሙን እንኳን ለደህንነቱ ሲባል እንዲጠቀስ አልፈለግም። ብቻ ምን አለ? ስፖርት ኢዘን ስፖርት ኢዝ ከዚህ በኋላ ያለውን በደንብ አላነበብኩትም። ብቻ ጥሩ ሀሳብ ነው ያነሳው። እኔ ደግሞ ደህና ሰው መስለኝ ጆሮዬን ተክዬ እሰማለሁ። አንተ ልጅ እሱ ምንስ ቢል አንተ በባዶ ሆድ ብትለፋ ምን ዋጋ አለው? አንቺ ድካሜ ብሎሽ እኮ ነው። ልጁ መች ተናግረውት ይሰማል። በኋላ እኮ መልሶ እዚሁ ለኛ ወደ አለመሆን እዚህ በባዶ ሆዱ ሲዘል ይውላል። በኋላ ሆዴን ፈለጠኝ ራሴን ቆረጠኝ ይላል። እንዴ አንተ ደግሞ እንደው አማርኛው ጨርሶ ጠፍቶብሃል። ሆዴን ፈለጠኝ ይባላል እንዴ? ሆዴን ቆረጠኝ ነው እንጂ ያው ነው። ምን ስህተት አግኝተሽ ነው ተሻለ? ፈለጠኝ ቆረጠኝ ያው ነው። ዋናው ሀሳቡ መታመሙ ነው። የድሮም እኮ አንተ ስህተትን ሲነግሩ አትወድም። አልሳሳትም። ማን ደምሴ ታውቂኛለሽ እኮ ሴት ምን ሰራ ኧረ ጉድ ፈላ። አንተ ልጅ ነግሬሃለሁ። ወንበሬ አስቀምጥ። አባዬ ደግሞ አንዴ ሴት አፕ ልስራበትና መልሳለሁ። ለነገሩ አንተ ምን ቸገረ? አንተ አትገዛ። ምን ካስፈለገ እገዛለሁ። ደግሞ ምን ወንበር ለመግዛት አራታው እሱማ ወንድነት ነበረ። እስኪ ግዛና ሳየኝ። እገዛለሁ። ምን የከባድ ነገር አደረከው? ብቻ አንተ ብሩን ስጠኝ እንጂ እንዳያሳስብ ደግሞ ለመግዛት። ኧረ ወዲያ እኔ ሰጥቼ ነው የምትገዛው? ኧረ እንዲሁ ነው እንጂ እኔ መስጠትም አይጠበቅብህም። እኔ አንተ ልጅ ካኪሴ ወስዳለሁ። አይሻይሽ ሙጭላፋ። እኔ እኮ የት እየጠፋ ነው ላለው ብሬ እንዳለ ለካ እሱ ነው ከስር ከስር የሚያጭድኝ። ኧረ አባዬ አመረርክ እንዴ? እኔ እኮ እየቀለድኩ ነው እኮ። እና እኔስ ምን አልኩ? እየቀለድክብኝ ነው እንጂ ከስር ከስር ብር ብዬ ሞጭለፍ። አንተ ሌባ ደግሞ እንደዚህ ጀመር አይደለም። ቀልድን ነው ያልኩ። ለጨዋታ ነው እኔ እንደዚህ ያልኩት። እና በኔ ብር ነው እንደምትጫወተው? ኧረ ጉዴ! እውነትህን እኮ ነው። ግን እኔም አንዳንዴ ቦርሳ የተከፋ አገኘዋለሁ። እማዬ አንቺም